አበሻ እኔን ለማየት 100 ሺህ ብር አንከፍልም ምናምን ያላችሁ ማለት ነው። እኔ እንደውም እኮ ነገች ከልክሎኝ ነው እንጂ የኔ መግቢያ 500 ሺህ ብር ብዬ ነበር። ግን ያው የ100 ሺህ ብር ትኬት አልቋል። ኢምፔሳ ላይ ሳፋሪኮም ላይ የ100 ሺህ ብር ትኬት አልቋል። ኦሬዲ የ50 ሺህ ብር ትኬት አልቋል። የቀረው ባለ 30 እና ባለ 10 ነው። እሱም ማለት ነው እሱም ከ3 ቀን በኋላ እጥፍ ይሆናል ወደ 100 ሺህ ቀይሯል ማለት ነው። ስለዚህ ቶሎ ሄዳችሁ ሳፋሪኮም ላይ ትገባላችሁ። እንዲህ በማሳያችሁ ስቴፕ መሰረት በሱ ስቴፕ መሰረት ገብታችሁ ቶሎ ገዝታችሁ ግቡ። ያልቃል በቃ ከ3 ቀን ከ4 ቀን በኋላ እጥፍ ይሆናል። የ10 ሺህ 50 ሺህ ልናደርገው እንችላለን ማለት ነው። የ30 ሺህ 100 ሺህ ልናደርገው እንችላለን ማለት ነው። ስለዚህ ቶሎ ግቡና ሸምቱ። የንጉሱ ፋይት በቀሉ ስትተረድ ገብተህ ያበሻ ንጉሱ ሲባጀት ማለት ነው። ገባ ቶሎ በቃ በቀሉ እንደዚህ ዶሮ ገነጣጥዬ ነው የምበላሽ። እንደዚህ ዶሮ በልቼ ነው የምበላሽ በቀሉ ማለት ነው። ለማንኛውም ሜና አትክልት ቤት ነው የምንገኘው። ሜና አትክልት ቤት ሚካኤል አደባባይ ጀርመን ማዞሪያው ጋር የሚገርም ይኸውላችሁ ዶሮ፣ አሳ፣ ጁስ፣ አትክልት በዘመናዊ መልኩ ያው ስፖርተኛ ዶሮ ያስፈልገዋል፣ አትክልት ያስፈልጋል፣ ጁስ ያስፈልጋል፣ አሳ ያስፈልጋል። ለዚህ ደግሞ ሜና አትክልት ቤት ጀሞ ሚካኤል ጀርመን ማዞሪያው ጋር ታክሲው ጋር ስመጡ ማዲያው ጋር ታገኙናላችሁ እያላችሁ ነው። ጫፍ ላይ መግባት ነው። ስፖርተኛ ሁላችሁም ተጋብዛችኋል። ሜና አትክልት ቤት ሳገቡ በቀን ውሏችሁ እንዳታሳልፉ። የኛ ምግብ ካልቀመሳችሁ እስካሁን ምግብ አልበላችሁም እያሉ ነው። ሜና አትክልት ቤት ከች በሉ። በቀኑ በዛ ስልቶሪ እኔ ያለ መኖሬን ቼክ አድርገሽ ገብተሽ መብላት ትችላለሽ ማለት ነው። በቀኑ ነይ በቃ ጁሳችን ደግሞ ተውት ጥፍጥ ነው። እዩት ሜና አትክልት ቤት ጁስ ቢስሚላ አበሻ ካምፕ ልንገባ ነው። ኩሪፍቱ ፋይቱ እውን ሆነ እንግዲህ በኢቲኤፍሲ አማካኝነት ካምፕ ላንድ ወር ኩሪፍቱ ልንገባ ነው። ሰምታችኋል መቼስ ትናንት ዜና ሰምታችኋል። ኦልሬዲ ካምፕ ልንገባ ነው። በቀሉ እንዳላገኝሽ እዛ በቀሉ ነግሬሻለሁ። ውድድሩ እንትን ሳናደርግ እንዳላገኝሽ እዛ አካባቢ ኩሪፍቱ አካባቢ እንግዲህ ተዘጋጅተናል። ሌትስ ጎ። ለማንኛውም ይሄንን እድል ላመቻቹልን ለኢቲኤፍሲ ለነጌች ለናሹት ምስጋና አቅርቡልን። ለምን ዝም ብለን ሜዳ ላይ ነበር ልንሰራ የነበረው። ካምፕ ተዘጋጀልን። ዘና ብለን ፈታ ብለን ኩሪፍቱ ልንሰራ ነው ማለት ነው። ታንክስ ጋይስ ዜር ጌጅ እኔና አንቺ ልንስማማ ነው መሰለኝ። አበል ጉረስ በቀሉ ሰፈር ነው ያለነው። ዛሬ ጋርመንት ሐላል ሰባ ሬስቶራንትና ካፌ ነው የምንገኘው። ዛሬ ሰውነቴ ልጠግን ተገኝቻለሁ ማለት ነው። ሐላል ሰባ ያው ሰፈሬ ላይ ነው። አጫሉ መንገድ መገጣጠማ ወይም መስቀለኛ ንግድ ባንኩ ጋር ከመጣችሁ የሚገራርም ምግቦች፣ ኮምቦ፣ ክትፎ፣ ጥብስ፣ ቁርጥ፣ ሐኒድ ሁሉም ነገር ያለበት እኛ ጋር አለ እያሉ ነው። ሐላል ሰባ ሬስቶራንት ኤንድ ካፌ። ሐላል ሰባ ቅርጫም አለን ኦንላይን በዘመን እያሉ ነው። ከሐሙስ እስከ እሁድ እኛ ጋር አለ ይዘዙን። ቅርጫ አስፈልጉ እያሉ ነው። ሐላል ሰባ ይለያል። እናንተ ብቻ እኛ ጋር ይምጡ። የምግብ ጣዕም ካማሮት፣ ክትፎ ካማሮት፣ ጥብስ ካማሮት፣ ሐኒድ ካማሮት እኛ ጋር፣ ጁስ ካማሮት ሁሉንም እኛ ጋር አለ እያሉ ነው። ሐላል ሰባ ሬስቶራንት ኤንድ ካፌ ይለያል። ደጋፊዎች ሄዳቸው አበሻቱ በቀሉ ቀንሽ ደረሰ። በቀሉ ቀንሽ ደረሰ። በቀሉ ቀንሽ ደረሰ። በቃ እስቲ ቆይ ከሱ ልጀምር። ላጉርሰው ና አበል ጉረስ እኔ ነው ለበቀሉ አይደል ታበሻ ያንተን ጉልበትና አንገትህ ነው መሰብር። ግን አንገትህና ጉልበትህ ሲሰብር የሚጠጉን ሆፕ ፊዚዮቴራፒ ከመጣ ነው ማለት ነው። ስለዚህ ናና እዚህ ስራ። ጉልበትህ መስመር አይቀርም፣ አንገትህ መሰበሩ አይቀርም ማለት ነው። አስብበት። አንተ ያሰብከው ራስ ላይ ነው ማለት ነው። ግን መፍትሄ እኔ በጣም አዛኝ የዋህኩ መፍትሄ እያመጣሁልህ ጦራሎች ረያን መስጊድ አጠገብ ግሎሪየስ ህንፃ 4ኛ ፎቅ ሆፕ ፊዚዮቴራፒ መጥተህ ጤናህን ጠብቅ። አሁንም ራሱ ላለመሰበር ራሱ መጥተህ መስራት ትችላለህ። ለበቀሉ ብቻ አይደለም ለሁላችሁም ነው። የወገብ ችግር ያለባችሁ፣ የአንገት የጉልበት ህመም፣ በስፖርት የሚመጡ ጉዳቶች ሁሉ መፍትሄ እኛ ጋር አለ እያሉ ነው። ሆፕ ፊዚዮቴራፒ ከመጣችሁ ጤናችሁን አፍያችሁን ይዛችሁ ትሄዳላችሁ ይሏቸዋል ዶክተሮች። በቀሉ ነይና ሄምስሪ
ለማንኛውም ለበለጠ መረጃ ለበቀሉ ለሁላችሁ ከታች የምናስቀምጠው ስልክ አለ፣ ደውላችሁ ቀጠሮ ማስያዝ ትችላላችሁ ማለት ነው። ይመቻችሁ። አበሻ ዛሬ ስጦታ ይዘንላችሁ መተናል። ውበታችሁን ለምትጠብቁ ማለት ነው። ስፔሻሊ የፀጉር ውበታችሁ ፀጉራችሁ አላድግ ያላችሁ መላጣ ለሆናችሁ ራሱ የሚያበቀል ፀጉራችሁ የደረቀ የሚያረጥብ ሌላ ምንድነው? ለደረቀ ለፎሮፎር እሺ፣ ሌላስ? ለተሰባበረ ጭንቅላታችሁ ለተጎዳ ፀጉራችሁ ለተጎዳ ማለት እውቀት እንዲጨምርላችሁ ነው አይደለም? የጭንቅላት መድረቅ ፀጉራችን መሰባበር የፀጉር መሰባበር ችግር ያለባችሁ ማን ነው ስሙ? ሎራ በተለያየ አይነት በሰባት አይነት ምርት ይዤላችሁ መጥቻለሁ እያለ ነው ሎራ። መርካቶ በየትኛውም ሱቅ ታገኛላችሁ። ሱፐር ማርኬት ኮስሞቲክስ ውስጥ ሁሉም ታገኛላችሁ። ለሴትም ለወንድም ማለት ነው። የፀጉራችሁን ዋናው የሰው ልጅ ዋና ምን ነው መጠበቅ ያለበት ፀጉሩ ነው። ፀጉሩ ከተጠበቀ አይምሮም ይፋፋል ማለት ነው። ስለዚህ ለዚህ ደግሞ ማን አለ? ሎራ ኦይል አለ ማለት ነው። ሎራ ኦይል አለ ማለት ነው። ሎራ በካሮት አለው። ሎራ በተለያየ በሰባት አይነት አለው ፍሌቨር አለው። ስለዚህ መጠቀም ትችላላችሁ። ሎራ ፀጉራችሁን ለመጠገን ሞክሩት። ለውበታችሁ ሞክሩት። አንቺ ፀጉር አለሽ የለሽ? አለኝ።